ሞርጋን ሮጀርስ በተለይ በዚህ የክረምት የዝውውር መስኮት በትልቁ አነጋጋሪ የነበረው የዝውውሩ ጉዳዮች መካከል የሚጠቀስ ነውና ድንገት ነው ቸልሲ በዝውውሩ ውስጥ ገብቶ ፈጥሮ ውሳኔዎችን በማድረግ ይህንን ዝውውር መፈጸም መጨረስ የቻለው ሞርጋን ሮጀርስን ቸልሲዎች በ117 ሚሊዮን ፓውንድ የእንግሊዝ ሁለተኛው ውዱ የዝውውር ዋጋ በመክፈል በዓለም አምስተኛው የምንጊዜም ውዱ ተጫዋች መሆን ሞርጋን ሮጀርስ ሰሜን ለንደን ይደርሳል ተብሎ ሲጠበቅ ምዕራብ ለንደን የተገኘው እና ቸልሲ አርሰናልን ሰርቶለታል ምንም ጥያቄ በሌለው መንገድ አድማዎቻችን እና ብዙዎች የሚጠይቁት ጥያቄ አለ እንዴት ሞርጋን ሮጀርስ ወደ አርሰናል ጨርሶ አልነበረ ወይ ለክለብ ግንኙነት ተጀምሮ አልነበረ ወይ ምንድነው የተፈጠረው የሚሉት ነገሮች በትልቁ መነጋገሪያ ሆኖ መቆየታቸው ይታወሳል የበርካቶች መነጋገሪያ ሆኖ መቆየታቸው ይታወሳል ሶፊ ሞርጋን ሮጀርስ ገብቷል ብለን አልነበር ሊገባ ነው ብለን አልነበር ነቢል አድማጭ አይቻለሁ እኔ ብቻ ሳይሆን ዓለም የዘገበ ነው ፋብሪዞ ሮማንም የዘገበው የክለብ ለክለብ ሁሌ የምናነሳው ነው ዝውውር ካለቀ እንደውም በተራጋይ የምናነሳው ነው ኢቭን ሂር ዊ ጎ ተብሎ እንኳን ዝውውር ላይካሄድ ይችላል ሂር ዊ ጎ ተብሎ እንኳን ፋብሪዞ ሮማኖ ሂር ዊ ጎ ብሎት እንኳን ላይካሄድ ይችላል ዝውውር ግን እኛ ያለውን መረጃ ነው የምንሰጠው ኤደርሰን ለምሳሌ መረጃዎችን እንሰጣለን ኤደርሰን ሂር ዊ ጎ ተብሎ ጨርሷል ህክምና ምርመራ ላይ ግን ፌል አደረገ ተመለሰ ስለዚህ ከኛ ጋር የሚገናኛል እኛ መረጃ ነው የምንሰጣችሁ መረጃውን ትቀበላላችሁ ዝውውር ደግሞ አትመኑ ብለናል ደጋግመን ተናገር ዝውውር መረጃ ዛሬ የተባለው ነገ ተገላቢጦች ነው ሊመጣ ይችላል ነገ የተባለው ከነገ ወዲያ ተገላብጦ ዴቪድ ኦርኒስተን እንግዲህ ታማኙ ቁጥር አንዱ የዝውውር ዘጋቢ ነው የአርሰናልና የአስቶን ቪላ ክለብ ለክለብ ግንኙነት መጀመሩን ይፋ ያደረገው በቃ ከሱ ውጪ አሁን ዓለም ላይ በዝውውር ዜና የታመነ የለም ከዛ አትሌቲክ ውጪ ዝውውር ላይ የምታምነው የመረጃ ምንጭ የለም ዛ አትሌቲክ ራሱ የሞርጋን ሮጀርስን ጉዳይ ከአርሰናል ጋር መያዝ ደጋግሞ ሲዘግቡ የነበረው ጉዳይ ነው ብዙዎችን ያስደነገጠ ነው ዝሮ ሞርጋን ሮጀርስ የህክምና ምርመራውን አጠናቆ የቸልሲ ንብረት መሆኑ ኦልሞስት ተረጋግጧል ይሄ ተጫዋች ወደ ቸልሲ በሚያመራበት ጊዜ ግን አንድ ክስተቶች ነበሩ ምንድናቸው የሞርጋን ሮጀርስን ማንሳት የፈለኳት ይችን ብቻ ነው ዝውውሩን ሰምታችሁታል ቸልሲ እንደነጠቀ ሰምታችሁታል ግን ይችን ሐሳብ ለማስቀመጥ ነው በተጨማሪነት የሮጀርስ ጉዳይ ያነሳሁት ምን ተከሰተ በአርሰናልና በቸልሲ መካከል ምን ተከሰተ የሚለው መሰረታዊ ነገር ግርምሾ ብዙ ጊዜ ታነሳዋለ ገንዘብ ሚና ይጫወታል ትላለ ገንዘብ ነው የተጫወተው በነገራችን ላይ ጨዋታው ዋናው የጨዋታው የመፋለሚያው ነጥብ ገንዘብ ነው ፋብሪዞ ሮማኖ በዘገባው እንዳሳየው ከሆነ ይሄ አትሌቲክ አልዘገበውም ዴቪድ ኦርኒስተንም አልዘገበውም ሰው እነሱ ቢዘግቡት ሞር ኮንፊርምድ ይሆናል ግን ፋብሪዞ ሮማኖ እንዳስቀመጠው ከሆነ 117 ሚሊዮን ፓውንድ ከቸልሲ አስቶን ቪላ እንደቀረበለት ወዲያውኑ ለአርሰናል ነው የደወለው ይሄን ገንዘብ መክፈል ትችላላችሁ ወይ ለሞርጋን ሮጀርስ ብሎ አስቶን ቪላ ደውሎ ነበረ የልጁን ፍላጎት ስለሚያውቅ ይላል መረጃ ምንጩ ግን አርሰናል ለዚህ ተጫዋች ይሄን ያህል ገንዘብ መክፈል አልፈልግም ይሄን ያህል የተጋነነ ገንዘብ መክፈል አልፈልግም የሚል ውሳኔ ሲያስተላልፍላቸው ነው ለቸልሲ ሽያጫቸው 100% ያከናወኑት ይላል በሌላኛው አቅጣጫ ደግሞ የሚነሱ ዘገባዎች እንደሚያመላክቱት ከሆነ አይ እንደሱ አይደለም ሞርጋን ሮጀርስ ቀድሞም ቸልሲን መርጧል ከገንዘቡ በተጨማሪ ይሄ እንዲሆን ያደረጉ ደግሞ ሁለት ተጫዋቾች አሉ አንደኛው ሪቼ ጄምስ ነው በእንግሊዝ ብሔራዊ ቡድን አብረው ሲጫወቱ የከረሙ ሁለተኛው ደግሞ ኮል ፓልመር ነው ኮል ፓልመርና ሞርጋን ሮጀርስ ቤስት ፍሬንድ ናቸው ከዛ ውጪ አርሰናልና ቸልሲን በሚያነጋግርበት ሰዓት ላይ ከሚካኤል አርቴታ ጋር አውርቷል ሞርጋን ሮጀርስ በነገራችን ላይ ከዣቢ አሎንሶም ጋር አውርቷል ከሁለቱ አሰልጣኞች ጋር ሲወያይ የነበሩት የውይይት ቆይታዎች ውሳኔውን ቸልሲ ላይ እንዲያጸና አድርጎታል የሚሉ ሐሳቦች ይነሳሉ ሚካኤል አርቴታ እኔ አንተን የምፈልግህ ለሌፍት ዊንገርና ሌፍት ዊንገር ብቻ ነው የግራ መስመር አጥቂውን እንድትጫወት ብቻ ነው ሌላ ቦታ ላይ አስገዳጅ ካልሆነ በስተቀር አልጠቀምብህ ብሎ አስቀምጦለታል በቃ አርሰናል ያስቀመጠለት ይሄን ጃቢ አሎንሶ ደግሞ ግድ የለም አንተ ብቻ የመረጥከው ቦታ ይመችህ ሴንትራል ሚድፊልደር ብትፈልግ 10 ቁጥር ብትፈልግ ግራ መስመር ብትፈልግ አንተ ብቻ ይሄ ቦታ ይመቸኛል በለ በተመቸ ቦታ ትጫወታለህ ይሄ ብቻ አይደለም ቡድኑ የሚሰራው አንተ ላይ ነው አርሰናል ደግሞ ቡድኑን በነ ራይስ በነ ኦዴጋርድ በነ ሳሊባ በነ ጋብሪኤል ማጋሌሽ ሰርቶ የጨረሰ ቡድን ነው
አርሰናል የተሰራ ቡድን ነው። ቼልሲ ገና የሚሰራ ቡድን ነው። ጃቢ አሎንሶ አዲስ አሰልጣኝ ናቸው። ስለዚህ ይህንን ስለምናደርግልህ ቡድኑ በአንተ ላይ ስለምንሰራ ለዛ ነው ይህንን ገንዘብ ለመክፈል ቆርጠን የተነሳ ነው ብሎ ጃቢ አሎንሶ ጥሩ ማብራሪያ እንደሰጡትና አንዱ ኮንቪንስ ካረጉት ካሳመኑ ሰዎች መካከል ጃቢ አሎንሶ አንዱ እንደሆኑ ይጠቀሳል። አሁን በዚህ ውስጥ የሚነሱ ክርክሮች አሉ፣ ከባድ ክርክሮች አሉ። ግርሜ የተናደዱት የአርሰናል ደጋፊዎችም ይሄ ዝውውር ከሙድሪክ ዝውውር የተሻለ አይደለም ይላሉ። ደስ ያላቸው የቼልሲ ደጋፊዎች ደግሞ አርሰናልን መነተፍ ነው ይላሉ። ይሄ በሁለቱ ደጋፊዎች መካከል አንዳንዴም ሌሎች ደጋፊዎችም ጣልቃ እየገቡ ሲከራከሩበት የቆየ ጉዳይ ነው። በነገራችን ላይ የአርሰናል ደጋፊዎች በዚህ ጉዳይ ላይ ሞንጋን ተነጥቋል፣ በሲቲ የጨረሱትን ዝውውር ሮጀርስን ተነጥቋል በቼልሲ። የአርሰናል ደጋፊዎች ጥያቄ እያነሱ ነው። የአርሰናል የዝውውር ፖሊሲ ላይ ምንድን ነው የምትሰሩት? ያለቀ ዝውውር እኛን የመረጡ ተጫዋቾችን እየገፋችሁ የምትሸኙት ለምንድን ነው የሚል ጥያቄ እያነሱ ይገኛሉ። ጥያቄዎች እየተነሱ ይገኛሉ። አንድ ነገር መናገር የምፈልገው እኔ ሞርጋን ሮጀርስ የሙድሪክ አይነት ዝውውር አይደለም። ሞርጋን ሮጀርስ እንግሊዝ ላይ በትልቁ ውድድር ላይ በአውሮፓ ሻምፒዮንስ ሊግ ላይ ራሱን ማሳየት የቻለ ተጫዋች ነው። በፍጹም ሞርጋን ሮጀርስ የተሻለ ብቃቱን በቼልሲ እንደሚያሳይ ጠብቃለሁ። በተለይ አጠገቡ ያሉት ተጫዋቾች የማይለቁ ከሆነ ኢንዞ ካለቀቀ ካይሲዶ አይለቅም፣ ጥያቄ የለውም። ኢንዞ ካይሲዶ የሚኖር ከሆነ ሞርጋን ሮጀርስን ከዚህ ቡድን ላይ ሲጨምርበት በጣም 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 የተሟላ አማካኝ ወደ አጥቂ ማስጠግተ ሌፍት ዊንገር አድርገህ ብታጫውት የተሟላ አጥቂ መፍጠር የምችልበት ሂደት ነው የሚኖረው። ቼልሲ እንደ ክለብ ላይ ይሳካለት ይችል ይሆናል አናውቅም። ቼልሲ ምክንያቱም ግብ ጠባቂ ካላመጣ፣ ጥሩ ተከላካይ ካላመጣ፣ ጥሩ አጥቂ ካላመጣ፣ ሞርጋን ሮጀርስ ግን በግለሰብ ደረጃ ይቸግራል ብዬ አላምንም። ኮል ፓልመር ቼልሲ ውስጥ መጥቶ ተጽዕኖ ፈጥሯል። በሲቲ የተመለከትነው ኮል ፓልመር መጥቶ ቼልሲ ላይ ተጽዕኖ ፈጥሯል። ሞርጋን ሮጀርስም የሚባክን ዝውውር ነው ብዬ አላምንም። ግን ዋጋው አልተጋነነም ወይ? ለእኔ ተጋነውብኛል። እንግዲህ የእንግሊዙ ሁለተኛው ውዱ ተጫዋች ነው። ነገራችን ይህን ሁሉ ዋጋ እየተዛባ ያለው ማንቸስተር ሲቲ ኤሊዮት አንደርሰን 116 ካስፈረመ በኋላ ነው። የእኛ ተጫዋች ከማን ያንሳል የሚል አቋም መያዝ ሲጀምር ሁሉም ባርኮላም ፔስጅም ብድግ ብሎ የእኛ ተጫዋች ከአንደርሰን ያንሳል እንዴ፣ አስቶን ቪላም ብድግ ብሎ የእኛ ተጫዋች ከአንደርሰን ያንሳል እንዴ እያሉ ከፍ ያለ ዋጋ እየሰጡ የሚገኙት ከዛ ጋር ተያይዞ ዋጋው ተጋኗል። አዎ፣ ግን ቼልሲ ሻምፒዮንስ ሊግ የማይሳተፍ ቡድን ግርምዬ ባለፈው ውድድር ዓመት የጨረሰበት ቦታ ይታወቃል። አሰልጣኝ የቀየረ ቡድን፣ ገና ያልተረጋጋ ቡድን። ግን ሞርጋን ሮጀርስ ራሱ እንዲህ አይነት ታለንት የሆነ ተጫዋች፣ አቅም ያለው ተጫዋች መምጣቱ ቼልሲዎችን በጣም ሊያስደስት የሚገባ ገንዘቡን እንቶ ታዲያ እንደዚህ አይነት ገንዘብ ካልከፈልክማ እንዴት ብሎ ይመጣላል? ሻምፒዮንስ ሊግ ካልተሳተፍክ በምን አሳምነት ታመጣዋል? አንደኛው ማሳመኛ መንገድ እኮ ገንዘብ። ስለዚህ የቼልሲዎች ውሳኔ ይህንን ተጫዋች ማምጣታቸው አንድም ትልቅ መልእክት አለው፣ አንድም ቫልዩ አለው። ትልቁ መልእክት ምንድነው? አሁንም ቼልሲ ስትሮንግ ነው፣ ጠንካራ ነው። አሁንም ቼልሲ ታሪክ መስራት ይችላል የሚል አቋም እንዲያዝ ይፈልጋል፣ ወይም በደጋፊዎቹ ዘንድ አመኔታ እንዲያገኙ ይፈልጋሉ ብሉኮ ካምፓኒ ቶድ ቦሊ። ሁለተኛው ደግሞ ለተቀናቃኞቻቸው ቼልሲ አሁንም በቀጣይ ዓመትም ከባድ ተፎካካሪ ነው ሊመጣ እንደሚችል ማሳያ ነው። በአንዱ ውድድር ብቻ ነው የሚሳተፈው በፕሪሚየር ሊግ ቼልሲ ቀጣይ ዓመት ፌ ካፕ እና ካራባው በሁለተኛ ቡድን ስለምትጫወት ማለት ነው። ጥሩ ቡድን መገንባት የሚችሉ ከሆነ ሌሎቹ ቡድኖች በሻምፒዮንስ ሊግ እና አርሰናል፣ እነ ሲቲ፣ እነ ማንቸስተር ዩናይትድ፣ እነ ሊቨርፑል ከባድ ፍልሚያ ሲያደርጉ ፕሪሚየር ሊጉን ዘና ብለው መውሰድ የሚችሉበትን እድል ሊፈጥሩ ይችላሉ። አምና እኮ ማንቸስተር ዩናይትድ ዘግይቶ ተነሳ እንጂ እኮ ካሪክ ቀድሞ መጥቶ ቢሆን እኮ የፕሪሚየር ሊግ ዋንጫ እኮ ሊፎካከር ይችላል። የፕሪሚየር ሊግ ዋንጫ ሊያነሳ የሚችልበት እድል ነበር። ከካሪክ ከመምጣት በኋላ እኮ የተመዘገበው ውጤት እኮ ከነ አርሰናል ከነ ሲቲ ጋር እኮ እኩል ነው፣ ተመሳሳይ ነው። እንዲሁም የሚበልጥባቸው ነጥቦች ነበሩ ከማንቸስተር ዩናይትድ አንጻር። ስለዚህ ያንን አድቫንቴጅ ሊጠቀሙ የሚችሉበት እድል ይኖራል ቼልሲዎች እና እኔ ሞርጋን ሮጀርስ መምጣት ለቼልሲ በጣም አዋጭ ካነሱት ነገሮች አንጻር በተለይ የፕሪሚየር ሊግ ዋንጫ እንዳነሱ የአርሰናል የእግር ኳስ ጉዳዮች ኃላፊ የባለቤቱ ልጅ ጆሽ ኬሮንኬ ብቻ ተጫዋቹ ለእኛ የሚመጥን ይሆን ገንዘቡ ያሳስባቸው የሚል ሀሳብ መስጠታቸው ይታወሳል። ከዛ አንጻር ጥያቄ ልታነሳ ትችላለህ። ወደ ቀደመው አርሰናል ወደ ቀደመ መቆናቆኑ ተመለሰ ወይ እንድትል ሊያደርግ ይችላል። ጥያቄ ሊያስነሳ ይችላል። ምክንያቱም ሞርጋን ሮጀርስን አርሰናል ቁጥር 1 ታርጌቴ ነው በዚህ ዓመት ብሏል። ከዛ አንጻር ጥያቄ የምታነሳበት ጉዳይ ይሆናል።
አጥራጥራ አድርጌ አርሰናል ጋር በተያያዘ ብዙ ጉዳዮች ስላሉ ልሂድባቸው። ግርሜ ቅድመ ዝግጅት ጋር በተያያዘ ለሽያጭ የወጡት ጋብሪኤል ጄሱስ፣ ፋቪዮ ቬራ፣ ሬስ ኔልሰን፣ ኢታን ንዋነሪ በትናንትናው ልምምድ የመጀመሪያ አርሰናል የፕሪሲዝን ዝግጅቱን አከናውኗል። ዓለም ዋንጫ ከተሳተፉ ተጫዋቾች ውጪ እነዚህ ነበሩ። ግን እነዚህም የመሸጥ እድላቸው በጣም ሰፊ ነው ተብሎ ተቀምጧል። ሲቲ ከአርሰናል አንድን ተጫዋች መንትፏል። ሚሼል ንዱኩዋ የሚባል 16 ዓመት ታዳጊ አማካይ መስመር ተጫዋች አርሰናል ረጅም ጊዜ ኮንትራት ለመስጠት እየተዘጋጀ ባለበት ሰዓት ተጫዋቹን አሳምነው ማንቸስተር ሲቲዎች መውሰዳቸው ተረጋግጧል። ከአርሰናል ጋር ሌላው ያን ዲያሞንዴ ይጠቀሳል። ያን ዲያሞንዴ በሊቨርፑል በፓሪስ ሰን ጀርመን ስሙ ሲያያዝ ቆይቷል። ፓሪስ ሰን ጀርመን ወጣ ገባ እያለ ነው። ተጫዋቹን ፓሪስ ሰን ጀርመን ነው የሚፈልገው ብሏል። ግን የጠየቀውን ገንዘብ ለመክፈል ፍላጎቱ ያን ያህል አይደለም። ያን ተከትሎ አርሰናሎች ገብተዋል። በቅርብ ቀናቶች ውስጥ በተለይ ሞርጋን ሮጀርስን ካጡት በኋላ በጣም በተደጋጋሚ ስልክ እየደወሉ እንደሆነ የመረጃ ምንጮች እየጠቆሙ ይገኛሉ። ጋብሪኤል ማርቲኔሊ ከአርሰናል ይለቃል፣ ለሽያጭ ቀርቧል፣ ሽያጭ ወጥቷል። ጋብሪኤል ማርቲኔሊ ክርስቶስ ዞሊስ ዛሬ የሕክምና ምርመራውን በአርሰናል ያከናውናል። አርሰናል በተጨማሪም ኒኮ ዊሊያምስን 77 ሚሊዮን ፓውንድ ዲዮል ማፍረሻ አለው። ኒኮ ዊሊያምስንም ማነጋገር መጀመሩ እየተጠቀሰ ነው የሚገኘው። ለብሩኖ ጉማሬሽ ዛሬ 70 ሚሊዮን ፓውንድ አርሰናሎች እንደሚያቀርቡ እየተጠበቀ ይገኛል። ነገር ግን ከ80 እስከ 85 ሚሊዮን ፓውንድ ድረስ ይፈልጋሉ ኒውካስሎች። አርሰናል እንደ ሞርጋን ሮጀርስ እጥፍ ይላል ወይስ የጠየቀውን ገንዘብ ከፍሎ ያመጣል የሚለው ሌላው ተጠባቂ ጉዳይ ነው። ሌላው አዲስ ጉዳይ የሳሊባን ጉዳት ተከትሎ አርሰናል የተለያዩ ተከላካዮችን እያመሰ ነው ወይም እያየ ነው። ጆን ስቶንስ ማነው እነ ኢዝሊ ኮንሳ ምናምን ስንጠቅስ ቆይተናል። አሁን ደግሞ አርሰናል ለ2 ለ3 ወር መፍትሄ እንዲሆነው በነፃ ዝውውር ከማንቸስተር ሲቲ ጆን ስቶንስን ለማምጣት ዝውውር ውስጥ ከገቡ ክለቦች መካከል የሚጠቀስ ነው። ቼልሲም ጆን ስቶንስን ይፈልጋል። ይህንን ለማንሳት ነው። ግርምዬ ሌሎቹን ተጨማሪ መረጃዎችን ሄድና ደግሞ ወደ ማንቸስተር ዩናይትድ እና ወደ አሌክስ ስኮት ጉዳይ እናመራለን። እንግዲህ በኮኔ ጉዳይ ላይ ማንቸስተር ዩናይትድ እና አርሰናል ፉክክር ጀምረዋል። አማካኝ ቦታ ላይ የሚኖርን የተፎካካሪነት መጠን በሁለቱ ክለቦች መካከል ማኑ ኮኔን ማን ያስፈርመዋል? የሮማ ተጫዋች ነው። የተጫዋች ፈረንሳይ ነው። በፈረንሳይ ብሔራዊ ቡድን አይተነዋል። እና የማኑ ኮኔን ጉዳይ በተመለከተ የ25 ዓመት ዕድሜ ያለው ተጫዋች ነው። ሌኪፕ ነው በዋናነት ከዛ አትሌቲክም አጠናከረው። እነዚህ ደግሞ በጣም ታማኝ የዜና ምንጮች ናቸው። የማኑ ኮኔ ጋር በተገናኘ እንደሚታወቀው አርሰናል ብሩኖ ጊማሬሽን ከኒውካስል ዩናይትድ ለማስፈረም በተደጋጋሚ ጥያቄ አቅርቧል። ኦልሞስት ተጫዋቹም አርሰናል መግባት ይፈልጋል። ነገር ግን አርሰናል የተጠየቀውን ብር ልክ ቼልሲ ለአስቶን ቪላ መሽረጥ አድርጎ 117 ሚሊዮን ፓውንድ ለሞርጋን ሮጀርስ እንደከፈለው ወይ ደግሞ ቶተንሃም ሆትስፐር ሳንድሮ ቶናሊን ሲያስፈርም ሂዶ እንደከፈለው ማቲያስ ፈርናንዴዝን እንደከፈለው አይነት ነገር አርሰናል ላይ የውሳኔ ክፍተቶች ስላሉ አርሰናል ከመጠቆም ባለፈ በተለይ በርካታ ስሞች ከአርሰናል ጋር ተያይዘዋል። ግን ከጥቆማ ባለፈ ተጫዋቾችን የማስገባት እድሎ አነስተኛ ሆኖ ነው እየተመለከትነውና ማኑ ኮኔን ማን ያስፈርመዋል? አሁን እንደ አዲስ በማንቸስተር ዩናይትድ እና በአርሰናል መካከል ይህንን የሮማ ፈረንሳይ አማካኝ ለማስፈረም ፍክክር መጀመራቸው ተገልጿል።